በዓለማችን ላይ ከባድ የሆነውን መሰናክል እዚህ ቦታ ገንብቻለሁ። እናም አሁን ማክ 60 ሜትር ከፍታ ላይ የሚገኘውን ይህንን ውድድር ያለምንም ማሰሪያ ይወዳደረዋል። ዝግጁ ከሆንክ መጀመር ትችላለህ ማክ። የመጀመሪያ ዝላዩን ሊዘል ነው። ወይኔ ፈጣሪ 60 ሜትር ከፍታ ላይ ነው ያለሁት። ተመልከቱት፣ የቆመበት ነገር እየተንቀጠቀጠ ነው። አሁን እንደምታዩት ወደ ላይ 60 ሜትር ከፍታ ላይ ነው ያለነው። እናም ይሄ ውድድር በዚህ ቪዲዮ ከሚያገኛቸው የተለያዩ መሰናክሎች መሃል የመጀመሪያው ነው። አስጨናቂ፣ አሳማሚ እንዲሁም በጣም ፈታኝ የሆኑ ውድድሮችን ይጋፈጣል። ስድስቱንም ውድድሮች በድል የሚያጠናቅቅ ከሆነ $800,000 አሸናፊ ይሆናል። እኔ በሱ ቦታ ብሆን ኖሮ ይህንን ውድድር በፍጹም አልወዳደረውም ነበር። ይሄ መዶሻ ነክቶኝ ነበር ለትንሽ። ምናልባትም የመጀመሪያውን ውድድር ራሱ ላይ አልፈው ይችላል። 2 ተጨማሪ ዝላዮች ይቀሩሃል። አሁን የመጨረሻ ዝላይ ቀርቶታል። ይህንን እንኳን የምዘለው አይመስለኝም። አዎ የመጨረሻውን ዝላይ ከባድ አድርጌበታለሁ። 2 መዶሻዎች ነው ያሉት። እንዲሁም ደግሞ የሚዘለው ዝላይ ከሌሎቹ በጣም ረዘም ያለ ነው። ከፊት ለፊት $800,000 ነው ያለው። ይሄ ምናልባትም አጭሩ ቪዲዮ ሊሆን ይችላል። ይሄ ነገር እኔንም ያስፈራኛል። እዚህ ጋር መውደቅ የለብህም። አድርገዋል። የስ ለመደሰት ፈጥነሃል። ለመደሰት አትፍጠን ማክ። ገና 5 ውድድሮች ይቀሩብሃል። ከዚህ በላይ ሊያከብደው ይችላል። አዎ በትክክል ማክበድ ይችላል። ማክ የቀሩትንም ውድድሮች ማለፍ ይኖርበታል። $800,000 ይዞ ወደ ቤት ለመሄድ ዝግጁ ነክ? እኔ እንጃ፣ በምን አውቃለሁ? ለውድድሩ ገና ነን፣ ምክንያቱም ወደ ላይ ከፍ ማለት ይኖርብናል። አይሆንም። እንኳን ደህና መጣችሁ ወደ ሁለተኛው ውድድር። ቀድሜም እንደተናገርኩት ይሄኛው ከበድ ይላል። አሁን አይንም መክፈት ትችላለህ። ከፊት ለፊትክ በልጅነትህ ተጫውተህ ያደግክባቸው 2 አይነት ጨዋታዎች አሉ። ባላንስ ጠብቆ መራመድ ወይም ደግሞ ተንጠላጥሎ መሄድ። ከሁለት አንዱን ውድድር በመምረጥ ወደዚህ ቦታ መምጣት ትችላለህ። በዛ ላይ ደግሞ አንድ ነገር ወቅ፣ በገመድ አናስርህም። አይሆንም፣ እንደዛማ አታደርግም። በማንኛውም ምክንያት ከዚህ ውድድር የሚወድቅ ከሆነ 30 ሜትር ያህል ወደ ታች ይወድቃል። እናም ታች በተወጠረው መረብ ላይ ያርፋል። በተጨማሪም $800,000 ታጠዋለህ። ጂሚ በጣም ጨካኝ ነህ ግን። ምን ማለትህ ነው? $800,000 ነው የምታሸንፈው። በቀላሉ ማሸነፍ ፈልገህ ነው? ፈጣሪ። እንደሚመስለው ከሆነ መንጠላጠሉን መርጧል። እሱ ለሚወዳደረው ራሱ እኔ ማየት በጣም እያስፈራኝ ነው። አንድ ውድድሩን ከጀመረ በኋላ ወደ ኋላ መመለስ አይችልም። እውነት ይህንን ውድድር የሚያልፈው ከሆነ እስኪ እንመልከት። ወይኔ $800,000 ነው ከፊት ያለው። 3 ወደ ታች አትመልከት። 2 ጀምሮታል። ውድድሩን ጀምሯል።